ነገር እኔ በምችለው ነገር አንቺን ለመርዳት ዝግጁ ነኝ። አመሰግናለሁ። እና እንደዚህ አይነት ኮሜንት የምትጽፉን ሰዎች ያው እኔ አንቺን ነው ማደንቀው። ምክንያቱም ማፍቀር መታደል ነው። ማፍቀር መቻል ራሱ ትልቅ ነገር ነው። የሚያፈቅር ልብ ራሱ በቃ የተለየ ልብ ነው እና በይ ስለማስብ ነው እኔና ያው በፍቅር ደግሞ ሰው ይጎዳል። ራሱ የተጎዳውን ሰው ደግሞ የሚመልሰው ፍቅር ነው። ስለዚህ ከሱ ጋር ጥሩም ሊሆን ይችላል ላይሆንም ይችላል አላውቅም። ብቻ ግን ላገናኛችሁና የሚፈጠረው ነገር አብረን እናያለን። እየመጣ ነው እሱ። አትደንግጪ፣ ምንም ተረጋግተሽ ይኸውልሽ ያለውን ነገር በስትክክል አስረጁ። እኔ ጓደኛዬ ነው አውቀዋለሁ። ምንም እንደዚህ ይሄን ያለ ከባድ ጸባይ የለውም። ቀለል ያለ ልጅ ነው። ተረጋግተሽ ያለውን ነገር አውሪው ምናምን። በተረፈ ምንም እንዳታስቡ እና ቤተሰቦች እንግዲህ ዛሬ ከኢሳም ጋር አገናኛችኋለሁ። የሚፈጠረው ነገር አብረን እናያለን። እና ውድ ቤተሰቦች እኔ አሁን ላይ እንድትረዱኝ የምፈልገው እሱም እንዲያቀልኝ የምፈልገው ነገር የግድ የኔ ይሁን አይሁን አይደለም የምለው። በቃ እኔ በቃ የእውነት የሚሰማኝን ስሜትና ለሱ ያለኝን ነገር እንዲያቀልኝ ነው የምፈልገው። እኔ የምፈልገው ነገር ያን ብቻ ነው። እናንተም እንድትረዱልኝ የምፈልገው ኢሳም የኔ ይሁን ምናምን አይደለም። በቃ መውደድ አንድ ጸጋ ነው። የወደዱትን ሰው ደግሞ ማግኘት ደግሞ የበለጠ ነው። ግን ደግሞ አንድ ነገር ደግሞ ወድጄው ዝም ብዬ ታመሜ ከምኖር እንደምወደው እንኳን እንዲያቀልኝ ስለምፈልግ በቃ የኔ ብሎት ቢመጣ ደስ ይለኛል። ግን እንዲያቀልኝ በጣም እፈልጋለሁ። የሱ ፋሚሊዎችም እንዲያቁልኝ ስለምፈልግ ነው። እና ታረታችሁኛል ብዬ ብቻ ተስፋ አደርጋለሁ። እንግዲህ እንደሰማችኋት ነው ቤተሰቦች። ያለውን ነገር ኢሳም ሲመጣ እናወራለን። እስከዛ ድረስ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ኮሜንት ላይ የተሰማችሁ ነገር አስተያየታችሁን እየጻፋችሁ ጠብቁን። እንግዲህ የሚሆነው ነገር አብረን እናያለን። ጥሩ ነገር ይፈጠራል ብዬ ተስፋ አደርጋለሁ። አብረን እናያለን። እዚህ የቱ ጋር ናችሁ የተቀመጣችሁት? አውቀው እንጂ እስኪ ገባ ከጂ ሺ ጉዳይ ባደርገው ማለፉን በደጂ ደግሞ በዚህ ጊዜ ምን ሚታያልና ከሱ ወደ ላሳር አምላክ አይኔን ጤና ሰላም ነሽ? ሰሞኑን እያናወጠችው እዚህ ይሄ ቦታ ስጠራኝ ማለት ነው ኢክራም ናት የመሰለች ታውቂዋለሽ? ቪዲዮ ምናምን እዚህ ነው ኮሜንት ቀርጾኛል። ብዙ ጊዜና እዛ ጋር ምናምን ነገር አገኛት ነበር። ነይ ቆንጂት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? እኔ ያለሁ አልሐምዱሊላህ። ያው ዛሬ ትንሽ ስለነፈኪ ትንሽ ለማለት ነው የመጣሁት። በጣም ነው የገረመኝ፣ በነገራችን ላይ በጣም ነው የገረመኝ ማለት ነው። ማለት ፈኪን በዚህ ደረጃ አንጠብቃትም። በጣም የማንጠብቃት ልጅ በማንጠብቀው ቦታ ነው ያገኘናት ማለት ነው። እና ፈኪ የዚህን ያለው ወንድ ልጅ እንደዚህ ትሆኛለሽ ብለን መቼም ጠብቀን አናውቅም። እኔ ሲጀምር ተከታታይሽ ነው ይከታተልሻለሁኝ። ነገር ግን በእንዲህ ያለ ቦታ ትገኛለሽ ብዬ አንድ ቀን ጠርጥሬ አላውቅም። እና ከባድ ነው። እስቲ ቀጣውን እንይሽ። እስኪ ገባ ከጂ ሺ ጉዳይ ባደርገው ማለፉን በደጂ ደግሞ በዚህ ጊዜ ምን ሚታያልና ከሱ ወደ ላሳር አምላክ አይኔን ጤና ሰላም ነሽ? ሰሞኑን እያናወጠችው እዚህ ይሄ ቦታ ስጠራኝ ማለት ነው ኢክራም ናት የመሰለች ታውቂዋለሽ? ቪዲዮ ምናምን እዚህ ነው ኮሜንት ቀርጾኛል። ብዙ ጊዜና እዛ ጋር ምናምን ነገር አገኛት ነበር። ነይ ቆንጂት ነይ። ስምሽ ማን ነው? የማልጅ ነው ደግሞ አንተ ትመስላለሽ። እኔ ቦልድማ ወንድል ሰማኝማ። ዛሬ ከሰው ጋር ላስተዋወቅሽ። እንዴት ነሽ? ሰላም ተቀቡጫለሽ? ቪዲዮ ላይ ሆነ እንዴት ነክ? አንቺ ነው አትንቀጥቀጭ እንጂ ተረገበገበች። የምሬን እኮ ነው። እንዴት ነሽ? ዩቲዩብ አሪፍ ነው። ለሽቃላ ነው እያሏት ነው። ለሽቃላ ነው አይደለም ያላወቀ አይደለም አይደለም። እኔ ትንሽም ቢሆን እያሏት ነው እኮ ግን አይደለም እሺ። እነሱ ትንሽም ቢሆን አውቃታለሁና ትንሽ በውስጥ አውርታኝ ለአንተ ያላት ነገር በጣም ነው የሚገርመው።
እኔ ያለሽ ነገር ምንድን ነው ያለሽ? በአላህ ምን አለሽ? ምንድን ነው ስንት አለሽ? ስንት አለሽ? ልትሽኮረም ልታደር ነው በቃ። አይ ግን ምንድን ነው እኔ ደግሞ የበረዶ አምጡልና ሳትሽኮረም ሚስም ሰፈር ሺት ነው። ቆይ እዚህ አካባቢ ነሽ እንዴ? አይደለም ሩቅ ነሽ? አዎ ሩቅ ነው። ዲበር ነሽ? ተቆራጠኩ ቦታ አሁን ላይ አይደለም ወላሂ ያቆምሽ አሁን ላይ አፍቃሪ ያራ ዳዳዳዳ አንድ ተናገረሽ ወደዚህ ወገቢ ነገር ለምንድን ነው ማታወሪ? እስኪ ንገሪኝ፣ ማንን ነው ያፈቀርሽው? ዳግምን ነው እንዴ? ተመተከሽ ውስጥ እየገባሽ ነው አይደለም? አይ ከሱ ነው አፍቅረሽ ካንተ ነው ከላይ መስላት ነው እባክህ መስላት እኮ አይቆም ነገር የምር ወላሂ አትቀልድ። ልጅ ናት ስማ፣ ግን አትቀልድና አውራት እስቲ ለስሜቷ ቦታ ስጠውና አውራት እና ያው ለስሜቷ ቦታ ሰጥተህ አዳምጣት የምትለውን ነገር አጣባሽ ነው አጣባሽ እኔ አይደለም እኔ አገናኘኝ ነው እና እኔ ደግሞ ኤጀንሲ ላይ ማገናኝ አንቺ እኔ ያገኛት ነበር ምን ችግር አለ? እኔ ያገኛት ነበር ጫካ እና ካፌ አልበላንም እኮ ፈራች የምሬን እኮ ነው የምልህ። አንተ ሳትመጣ ስለ አንተ ሳወራ ማለት ነው እንደዚህ እጇ እንደዚህ ላበላ ቢሆን ነበር። ይሄው አየሁ አንተ ላበላ ሆናል። አንተ ምንድነው ከዲሽ ዋን ላይ ተጣ ፈልገህ ነው? አይ ፈልገህ ልጠጣ አረ ልብሱን አጠበችው እንትን አይ ስማ፣ ግን ቁም ነገር ማለት ነው የምሬን ነው የምልህ። ቁም ነገር አለው ፍቅር ቁም ነገር አይደለም። አይ እሱ ተው፣ እኔ እናንተ እኮ የደረሰብን ነገር ተው። ግን እሷ አሳዘነችኝ የምር። እኔ አፍቅሬ ምናምን የምርሽ ነው ግን ወላሂ የምር ታድለሽ። እኔ እኮ 3 አመት ማለት ነው ካፌ መውጣት ከብዶኝ ነው ሁሉ ታሪክ የፈጠርኩት። እንዴት ነው ቀለል ያለሽ? ልምድ አለሽ? በጣም ታፈቅራለሽ እና ወዳቼ ያው እንግዲህ ፈኪን እንደዚህ አንጠብቃትም፣ ግን አሁን ላይ በጣም የምናየው ነገር በጣም ይደብራል። ለማንኛውም ፈኪ ወደ ራስሽ ተመለሽ። ያ ጀግንነት የት ሄደ? ማለት እኔ ለወንድ እንዳልሆነ የሚገሽ ስፎክር ነበር። ዛሬ ላይ እንዴት ደካማ ሆንሽ? በጣም ይከብዳል። በጣም ነው የሚያስጠላው ማለት ነው። እና የዚህን ያህል ሴት ልጅ ራሷን አራክሳና ራሷን ዝቅ አድርጋ ለወንድ ልጅ እንደዚህ መሆን የለባትም ማለት ነው። እና ስለዚህ በጣም ይደብራል። እስቲ ቀጣውን እንመልከት ማለት ነው። ምን ስትል እንደነበር ከፊት እስቲ እንየው። አይዞሽ አንቺ ልጅ ትስቂያለሽ እኮ እንዳትስቂ ነው የምልሽ። በቃ እዚህ ጋር አስቸጋሪ እንጀምር። እሺ አልቅሽ ሶፊ ተነፋረቂ እንጂ እና በጣም ሲመጣ ልቅሳለሁ። አይ ነው እስቲ ለምሳሌ እንዴት ነው? አሁን እኔ ለምሳሌ ፈኪ ብትቀርብኝ ማን ነው ለአጋቢ ሚስቴ ብትቀርብኝ ወንድ ልጅ አለቅስ ብላለህ። እስቲ አንቺ እኔ ብቀርብሽ ምን ቀረና ሰው ልጅ ሲሄድ ሲመጣ ይመጣል። አስረጃት ለሷ። ስለዚህ እንደዛ ነው ቀረበ። ሪል ቢሆን ኖሮ ማለት ነው እኮ ሪል ፈለገ ነው ነበር ሪል ስላልሆነ ስሜቱ እንዴት መሰለሽ? በጣም የምትወጁ ሰው የኔ የምትዩ በቃ የምታምኙ ቤተሰብሽ ሆነ በቃ ህይወትሽ የሆነ ሰው ጥሎ ሲሄድ ሲከዳሽ ማሙን አስቢ። አንቺ እንደዚህ ነው የምትይው? ሰብኩት መቼስ ለማንኛውም ሙድ ቤተሰቦች ችግር የለውም። በአሁን ልጅ አትረዳት አልችልም። ሲመጣ እንዳይበላሽ ብለን ያው እሱ ኦልሬዲ እንትን ስለሆነ ማለቃቀሳችን አንቀር እኔ ቅድም ማለት ነው አታሳዝኝኝ አይደለሽ? አሁን የቅድሙ ስሜት ያረህዝን በጣም ያረህዝን ስሜት አይ ሌላ ታሪክ አለን ከመምጣታችን በፊት መንገድ ላይ እስቲ ንገሩን። ደስ ሲል አሁን አይነገርም። አሁን ድረስ ተስቦ ወረበሩ እንዳይፈስ እና ውድ ተመልካቾች እንዳያችሁት ፈኪ እንግዲህ የሆነ ቢሆን ኑሮ አልጨነቅም ስትል የነበረች ልጅ ዛሬ ላይ ምን ደካማ አረጋት። እና ፈኪ በጣም ይደብራል። ለተመልካችም ለቤተሰብም ክብር ይኖርሽ፣ ለራሽም ክብር ይኖርሽ። መጀመሪያ ላይ ራሽን ወደጅ ማለት ነው።
ራሽና ክብሪ ይሄን ያህል በሚዲያ ላይ የወጣሽ አትዋረጅ ነው የምለው። በተረፈ አላህ ልብሽን ቀልብሽን ይመልስልሽ እላለሁ። አሰላሙ አለይኩም ወራህመቱላሂ